ካላንቺ በስተቀር በጭራሽ አምላክ እስኪ ገለኝ የማውቀው ሌላ ሰው ያላንቺ ምንም ዘመድ የለኝ ሰላም እንዴት ናችሁ ተመልካቾች? የማግኒፋይ ነው። በዛሬው ፕሮግራማችን አንድ የልቤን የሚል ፊልም ይዘን መጥተናል። ግር እንዳይላችሁ ትንሽ አቀራረባችን ያው ብርድ ከመሆኑ ጋር ተያይዞ ክረምት ነው። ጋቢ ለብሰን ሰይመናል እና ያው እንዳላችሁ ጋቢ ለብሰናል። የቀረው አረቄ ነው። አረቄ ቢሆን ያሳምር ነበር። ክረምቱ አለ። ከዛ ደግሞ አሁን ምን ተቸው አንድ ፊልም አለ። እሱ ሲጨመር ክረምቱን ከባድ ያደርገዋል። ግን ዞሮ አንድ የሆነ ፊልም አለ የልቤን ይላል። እሱን ዛሬ ትንሽ እናየዋለን ማለት ነው። የተለየ ነገር የለውም፣ ግን ሰዎች ብትሰሩ እስቲ ስሩበት ምናምን ብለው እንትን ያሉ ነውና የዩቲዩብ ፊልም ይመስለኛል። እንደዚህ እንትን ላይ ሲኒማ ላይ አይታይም ይሄ ፊልም። ወይኔ እኔ እኮ ነግሬያቸዋለሁ። እነዚህ ልጆች ሿሿ የሚሰሩ ሌቦች ናቸው እንጂ ተጎጆች አይደሉም እኮ ብዬ ነግሬያቸዋለሁ። እነዚህ ውሻ ልጆች ተው በቃ፣ መሳደቡ አይጠቅምም፣ ይጥቀማቸው በቃ። አዎ ምን ነው አየህ፣ የሀብታም ልጅ ስልክን የሚያክል ነገር ጥላ በቃ። ዛሬ የካዛኖቫን ፊልም ነው የምናየው። ካዛኖቫ የሄኖክ ድንቁ ያለበት ፊልም ነው። በዮና ፊልም ፕሮዳክሽን እና በዳዊት ተሾመ መልቲሚዲያ ተዘጋጅቶ በናዘሮ ፊልም ፕሮዳክሽን የቀረበ ፊልም ነው። ተዋናያን ሄኖክ ድንቁ፣ ግሩም አስፋው፣ ድላዊት ገብረወልድ እያለ ምናምን ይቀጥላል። ካሜራ፣ ኮስቹም፣ ሲኒማቶግራፊ ምናምን አለው። ግን ስለዛ አናነስ ቢኮዝ ስቶሪው ላይ ፎከስ ካደረግን በቂ ነው። ያው አብዛኞቹ የስቶሪ ችግር ምናምን ገና ከመነሻው ስላለባቸው ማለት ነው። መጀመሪያ ላይ የምናገኘው የካራክተሮች ኤክስፖዚሽን አለ። የሆነ አሁን ፊልም ሲጀመር ፊልም መግቢያው ላይ ኤክስፖዝ ታደርጋለህ፣ ፊልም ታስተዋውቃል፣ ገጸ ባህሪዎችን ስቶሪ ምናምን ታስተዋውቃል። የገጸ ባህሪዎቹ ስም የሚታወቀው 33ኛው ደቂቃ ላይ ነው። አናቃቸውም። ልክ ይሄ ቅዱስ ሚካኤል ስሜን ያውቋል ምናምን እንደሚባለው ልክ እንደዛ ይመስለኛል። ምንም እንትን ኤክስፖዝ የለው ካራክተሮቹን ስማቸው ምናምን አናውቅም። እንደዛ እያለ የሚቀጥል አይነት ፊልም ነው። ወደ ፊልሙ ዘልቀን ስንገባ መጀመሪያ ሁለት ካራክተሮች አሉ። ስራት ናቸው። ስራት ሆኖ ግን የሚኖርበት ቤት ግን ኢትዮጵያ ላይ እንደዚህ ቤት ካለው ስራት ሁላችን ቢሆንሽ ምንመኘው ስራት እንደዚህ የምንለት ላይፍ ቢሆን ምንመኘው ላይፍ እና ስራት ናቸው። ስራ ምናምን የላቸው። ግን ያኛው አይ ቲንክ ስራ ፈላጊ ነው። ይሄኛው ሴቶችን መጦሪያ ያደረገ ወጣት እና በሴቶች ላይ ነው ገንዘብ የተቀበለ መኖሩን እንደ ሰክሰስ እያየ የሚኖር እንትና እንደ ብልጠት ምናምን ተጠቅሞ የሚኖር አይነት ካራክተር ነውና እንደውም ይመካበታል ከሴቶች ገንዘብ መቀበሉ ምናምን አይነት ነገር እና እስከመጨረሻው ግን እንዳልከው ምንም አይነት ስራ ምናምን ኢንካም የላቸው እና ያለን አሁን 7ኛው ደቂቃ ላይ እንትን ነው አንደኛው ካራክተር ስራ የሚፈልገው ካራክተር የኛው ገንዘብ ሲያመጣ ኢኮኖሚ ነው እንዴት እንደዚህ የምታመጣው ምናምን ብሎ ኢኮኖሚ ከዛ ከተቀበለው በኋላ ግን አይበቃም ብሎ ማውሩ ጀመረ። አያውቃል ከተቀበለው በኋላ አለፈች። አሁን መጀመሪያ ኮንኖታል እኮ ግን ድጋሚ ሄደ ሰራውን ማነሳና ምንድነው እዚህ ጋር የኮንኖን ነገር ድጋሚ ሰርቶ ብዙ እንዳይመጣ አሁን እዚህ ጋር አሁን እኔ ክርስቲያን አልገባኝም። ሎጂኩ በኮንኖ ወይ እንትን አርፎ መቀበል ነው ወይ ደግሞ ማግሮሮም የለበትም። አነሳብ ስሜ በምክንያት ነው የወጣው እያልኩ እኮ ነው። ምንድነው ምጩ ማለት ምን ተገኘ? ምን ያልተገኘ ነገር አለ? ይሄው በእነዚህ ሁለት ወጣቶች ታሪክ ላይ ነው የሚያጠነጥነው፣ ወጣቶቹ ዙሪያ ማለት ነው። አንደኛው እንዳልኩ ምንድነው አንባቢ ነገር ነው። ሲያነብ ነው በቃ የምታየው። ዝም ብሎ ቁጭ ብሎ ከጧት እስከ ማታ ቤት ውስጥ ምናምን ሲያነብ ነው የምታየው። ይሄ እውቀት ይበልጣል ብሎ የሚከራከር አይነት ካራክተር ነው። አይ ስራታቱ ስትራቴጂበት ስትራቴጂ አይታየው ልከዳ። ያኛው ደግሞ ምንድነው እንዳልኩ ዲፔንድ የሆነው ሴቶች ላይ
በሴቶች ነውና በጣም ነው እየጎረረ የሚያወራው። በሴቶችን ማመጣውን ገንዘብ ምናምን እያለ ሲያወራ ምናምን ሰማዋል። እኔን አሁን ከየት አመጣው ተብዬ የምጠየቅ ሰው ነኝ? እባክህ ቀልድ ነው። እድሜ ለችኮቹ እንስቶቻችን ውሎ ይግቡልን። እሺ ከነሱ ነው የመጣሁት። 10ኛው ደቂቃ ላይ ልገጭ ብለው ነው የገቡት። የሚያስገጨው ምናምን አልነበረም። በጣም ቀስ እያለ ምናምን ነበር እንትን የሚል ግን ምንድነው የሆነ አጋጣሚ መፍጠር ፈለጉ። በቃ ያንተኑ የፊልሙ ዋናው እንትን በቃ ማጠንጠኛ የሆነችው ትልቁ ማለት አብዛኛው ደቂቃ የሚሸፍነው በዛች ኮኢንሲደንስ ነውና ያቺን ነገር ተጠቅመው በቃ እስከመጨረሻው ሲሄዱ እዛች ልጅ ላይ ዲፔንድ ሆነው ማለት ነው። እና እሱ ነገር ተአማኒነት በጣም ይጎድለዋል። ፎቶን ከሰበረች በኋላ በድንገት ለምን ማልቀስ ፈለገች? አሁን ያን ያደረገችበት መንገድ ምንድነው? አሁን ከነዚህ ከሁለቱ ካራክተሮች የሆነን ሰው ማምጫ ነበር እንድታለቅስ የፈለጉት። የሆኑ ከሁለቱ አንዱ ሰዎች በቃ እነሱን ማስገቢያ የሆነ መንገድ የሆነ ሰበብ ፈለጉና እሷ እንድታለቅስ ምናምን አደረጓት። ምን ያህል ዓመት ይሆናል አሁን ያ ሰው ከሄደ እና እነዚህ ሰዎች አሁን አንድ ሳምንት ባልሞላ ጊዜ ውስጥ ፎቶ እስከ መስበር ምናምን ደርሳ ይሄን ያህል የምታስባቸው ምን አይነት ሰዎች ቢሆኑ ነው? ጥያቄ ያስነሳል። ኤቭሪ ፖይንት ላይ ኤቭሪ ደቂቃ ላይ ኤቭሪ ሰከንድ ላይ በጣም እንትን የሚል ነው። ፖዝ እያደረክ ነውና ይሄን ፊልም ለማየት 4-5 ሰዓት ማለት ይሄ ለማውጣት እንከኖች ምናምን ለማውጣት 5-6 ሰዓት ይፈጅባል ማለት ነው። ከብዙ ችግሮች ስላሉበት ማለት ያው እንዳለው እንትኑ እንከን አብዛኛው እንከን ስለሆነ ጀስት ያሳልፈናል የሆነ ዳንስ አንዳንድ ፖይንቶችን ለማውጣት ካልሆነ በቀር አብዛኛው ያው እንከን ይበዛዋል ፊልሞች። ያው እንግዲህ እንደውም የአማርኛ ፊልሞች እኮ በፊት ይሻሉ ነበር። አትሊስት በፊት የሆነ አካባቢ የሚወጡ ታሪክ ነበር። 28ኛ ደቂቃ ላይ እንትን እራት ምናምን ጋብዘቻችሁ ምናምን ተብሎ እራት የጋበዘቻችሁ እቤት አንድ ሴት ልጅ በሆነ ነገር የተዋወቀቻችሁ ወንዶች ሁለት እራት አስገብታ የመጋበዝ ቻንሷ ሪሌፍ ላይ ሀፕን የሚሆንበት ቻንስ በጣም ለው። አትሊስት እንደው እራት እንኳን ቢሆን እንደቀደም እንዳለው ደስተኛ ምናምን ስልኳ ጠፍቶ ብትጋብዛቸው አትሊስት ሆቴል ነገር ቢያደርጉ ታሪክ ነው ወይስ ሆቴል አልተበጀተም በጀቱ አንተ ከሆነ ግን አትሊስት ግን በሪሌፍ ላይ ግን አንድ ሴት ሁለት ወንዶች ራት ቤት መጋበዝ ቻንሷ በጣም ኢምፖሲብል ይመስለኛል። አሪፍ ነው በጣም ከነበራቸው ቅርበት አንፃር እናስጋብዛል። ኤግዛክትሊ የታወቀችበት ታይም እና ለምሳሌ በሳምንት ቤት ጋብዛ ራት እስከመጋበዝ ቤት ላይ ደግሞ በጣም ከባድ ነው። ብቻ ነው ደግሞ እንዴት ነው ወደዳችሁት? በጣም ነው የሚጣፍጠው በእውነት እጅ ያስቆረጥማል። አንቺ ነሽ እንደዘራሹ መቼስ እኔ ያለው ሌላ ሴት አትሰራው። እና 39ኛ ደቂቃ ላይ ደግሞ ስልክ ደወለ። ስልኩን አነሳችሁ። ከዛ ያው የዘፈው ስልክ ተገኘ ማለት ነው። ሲገኝ ምናምን አላየንም ወይ ሲመልስም አላገኘንም። አለዛ ሲጀመር የተገኙት ካራክተሮች ማለት ከዛ በኋላ ተሳቀሙ። ከዛ በኋላ ላዩ ስልኩም አልተፈለገም። ግን ስልክ ሰደልኝ ስልክ ምናምን አንስታ ያወራች ነበር። ከዛ ያው የሆነ ነገር ለፍቅራን ታው እንዳበኛ ማግኛ ፊልም ግን ያው ኬዝ እንደምታገኝ ስቲል አላውቅም። ኮሽን ሆኗል። አብዛኛው ታሪክ የሚያጠነጥነው ያው እነዚህ ወጣቶቹ ላይ ወንዶቹ ላይ ስለሆነ ሁልጊዜ መጽሐፍ ይዞ ነው የሚታየው ያኛው ልጅ እና ግን በቃ መጽሐፉ ታላቅ አስተሳሰብ ያለው ካራክተር እንዲመስል አድርገው ነው የሰጡት። ግን ምንም ያህል ማለት አንባቢ ነው የምትለው ሰው በሳል መሆን መቻል አለበት። ነገሮችን ከብዙ አንግል ምናምን መረዳት ማየት መቻል አለበት። እና በእነዚህ ሰው በመካከላቸው አንዲት ሴት ገብታ ስትበጠብጣቸው ምናምን በሷ ዙሪያ እንትን ሲያደርጉ ምናምን ታያለና ማቹር ካልሆንክ በጣም አሁን ሴት ልጅ በመካከል ገብታ ምን ያህል ሩይ እንደምታረግ ነገሮች ምናምን ያሳያል ይሄ ፊልም። ምንድን ያልካት ንገረኝ። ምንድን ያልካት ንገረኝ። ማንም ስለምን ብታወራ መስል ነው ብቻ ንገረኝ። ያልካትን ብቻ ንገረኝ። እንደው ምንም ነገር አልኩት። ልቀቀኝ። አልነግርህም።
እንደውም አልነግርህም። ረስተው ከሆነ ላስታውስ አይደለም እኔ ነኝ ከትቢያ ላይ አንስቼ ከጎዳና ላይ አንስቼ እዚህ ደረጃ ደረስኩ። እቺ ሴቷ ትርሲትና ያኛው አንባቢው ልጅ ያው እንግዲህ ምንም አይነት የትሪፕ ታሪክ ምናምን የላቸውም። ትራቭል አላደረጉም። አድቬንቸር ላይፍ ምናምን ላይ አብረው ሼር አላደረጉም። ግን በቃ መሀል ላይ የሆነ የፍቅር ምናምን ገብቶላቸው ሁለቱም በየቤታቸው አልጋ ላይ ምናምን ተቀምጠው ፈገግ ሲሉ ያኛውም ሶፋው ላይ እንደዛው ተጋድሞ ምናምን ሲስቅና ፍቅር ገባልኝ ምናምን አይነት ነገር ሲጫወቱ ታያለህ። ሰላሳ ሶስተኛው ደቂቃ ላይ የእሷ ፐርሰናሊቲ ላለችበትና ለምትሰራው ስራ የሚመጥናት ምናምን አይመስለኝም። አንደኛ ታቱ ምናምን ተነክሳ ምናምን ታያለህ ትልቅ ቢሮ ላይ ዲያሎጎቿም እንደዛው ስታወራ ምናምን ነገር የሆነ ስክሪፕት መሆኑ እና የተሸመደደ መሆኑ ምናምን በደንብ ያስታውቃል። አብራት የምትተውነውም ልጅም ደግሞ ተዋናይ እንደሆነች ከአቋቋሟን አይተህ አነጋገሯን አይተህ በደንብ ትረዳታለህ። ያ ነገር ችግር አለ። 33ኛው ደቂቃ ላይ የካራክተሮቹን ስም አወቀ። አዳነ ናስከንድ 33ኛው ደቂቃ ይሄ ገና ፊልሙ በጀመረ በ3ኛው በ4ኛው ደቂቃ ላይ ማወቅ የሚገባንን ነገር 33ኛው ደቂቃ ላይ ስማቸውን እንኳን እንድናቅ የሚያደርጉን ማለት ነውና በስም ደረጃ ቫልዩ ያለው አይመስላችሁ። ኢትዮጵያ ውስጥ ፊልም ሲሰራ ራንደምሊ ነው ስም የሚወጣው ማለት ነው። እና ዝም ብለህ አጠገብ የሆነ ሰው ካለ ጣሰው በለው ምናምን ነገር ወይ ከበደ በለው ምናምን ይባላል ኢዝሊ ማለት ነው። ነጮቹ የሆነን ፊልም ሲሰሩ ስም ሲያወጡ ለካራክተር እስከ ላስት ኔም ድረስ ነው። ገባ አይደለ? ያን ያህል ይጨነቃል። እስከ አያቶቻቸው እስከ አባቶቻቸው ስም ምናምን እና ክሬዲት ካፕሽን ላይ ማየት ይችላል እሱን ለማረጋገጥ። ኢትዮጵያ ውስጥ በቃ ዝም ብለው አይጨነቁም ምናምን አይነት ነገርና አየህ የሆነን ፊልም እኮ ቆንጆም የሆነው እኮ ከእንደዚህ ከስም መጨነቅ ከዛ እስከ ስቶሪው መጨነቅ ምናምን ተነስተህ እዛ ድረስ ያለው ነገር ይመስለኛል። ትክክለኛውን ለካራክተሮች ትክክለኛውን ስም እስከምታገኝ ድረስ አንድ ቀንም ሁለት ቀንም ብትጠብቅ እኮ ችግር የለውም አይደል? እና የግድ መጠበቅ አለብህ ቆንጆ ነገር እንዲወጣው ማለት ነው። በተለይ አሁን ስም ማተር ያደርጋል አንዳንዴ። በተለይ የኮሜዲ ሙቪዎች ላይ ምናምን አይተህ ከሆነ አሁን አንተ ስምን ስትነግረኝ በኮሜዲ ፊልም ላይ ከዛ ለኔ ሪአክሽንም ሆነ ለኔ መልስ ምት ያንተ ስም ጠቃሚ ነው እና ያ ነገር ዋጋ እና ምናልባት ይሄንን ነገር ቦታ የሰጡት ምናምን አይመስለኝም ጸሐፊዎቹም እና በደንብ ሊታሰብበት ይገባል። ከዛ በመቀጠል ደግሞ ግጭቱ ወከባ ምናምን ከተፈጠረ በኋላ ቤቷ ምናምን አድርሷት እሷን ወደ ቤቷ ምናምን ስልኳ ተወስዷል እና ስልኳ ተወስዶ ግን ስልክ እየጠየቋት ነበር። ገብቷል በስልካቸው ስልኩ የለም ግን የሆነ ስልክ ሰጥቻቸው እነሱ ተባለ እዛ ግን እንትን ነው ያልገባኝ። ስልኳ ተወስዷል ግን ስልክ ተቀባበሉ የሆነ ሲም ላይና ይሄ ፓርት ራሱ ወይ ሌላ ስልክ ቢያንስ ዝም ብለኛ እንኳን እይታ ዝም ብለ ሌላ ስልክ እንኳን ባካፍል ተሳዩ አሪፍ ነበር። ቢያንስ አንዳንድ ነገሮች እንኳን የሚታዩ ነገሮችን ዝም ብለ የሆነ በሆነ ነገር እንኳን በሸፍናት የተሻለ ነበር። እርግጠኛ ነሽ ይዘሽው ነበር? እንዴው እርግጠኛ ነኝ ይዤው ነበር። ወይም የሆነ ቦታ አድርገሽው እንዲያውን በደንብ ቼክ አድርጊው እስኪ። በቃ ያ ልጅ ነው የወሰደው እና እኛ እንደውላለን። እሺ ደስ ይላል። አዎ ቆይ ሞባይል ከሆነ ስልክ ቁጥር ይኸውልሽ እዚህ ላይ ጻፍ አድርጊያት። ደውሉልኝ ታዲያ። እሺ እንደውላለን። እሺ አመሰግናለሁ። እሺ 16ኛው ደቂቃ ላይ ስልኳ ጠፍቶ በቃ ማለት ቀላል ነው ያደረገችው። ምንም አይነት ሀብታም ብትሆን ስልክ ቢጠፋ ኢዚሊ ማለት እንትን ማለት አትችልም፣ መርሳት ምናምን አትችልም። ደግሞ እዛው ቦታ ላይ ማለት ነው እና ስልኳ ጠፍቶ ምናምን ነገር ኦኬ በቃ ጭራሽ ራት ልጋብዛችሁ ምናምን ትላችኋለች ማለት ነው። ከዛ ሙሉ እንሂድ በቃ። ቆይ አንድ ጊዜ ስልኬን ላምጣውና ቁጥራችሁን ወስጄ ነገ ራት ልጋብዛችሁ። ኧረ አያስፈልግም እንዴ ያስፈልጋል። ኖ ያስፈልጋል። ይሄ አንባቢው ካራክተር የሚገርም ምን ይለዋል መሰለህ ሲያወሩ ያው ማቹርድ ለመምሰል ምናምን ነገር ስለ ልጅቷ ሲነግረው ጋጦ ወጡ ያኛው ወጣ ለባህሪ ያለው ልጅ ስለ ሴቷ ልጅ ይነግረዋል፣ ስለ ትርሲት ማለት ነው።
እና እንደዚህ ምናምን ውበቷን አይተዋል ምናምን ሲለው እኔ በውጫዊ ውበት እንደማላምን ታውቃለህ አይደል ይለውና 21ኛው ደቂቃ ላይ ተኝቶ ሲያለማታ ያለ ያኛው ልጅ እንትን ያላትን ማለት ነውና ራሱ አየህ ንግግሩ ሲጋጭ ይሄ እውነተኛ ማለት ስነ ልቦናዊ ማንነቱ በደንብ ካለመገንባታቸው የተነሳ ሲጽፉት ይሄን ያህል ነው የተጋጨው። አንተ ልጅ ግን እያልክ እኮ በግል ልታብድ ነው። ግን ምን ቆይ አንተ እኔ በውጫዊ ውበት ብቻ እንደማላምን አትሆነ? እንደተባለው ስቲል ስላላገኘም ያው ግን የኖር ነው ብዙም ችግር ሆነ ተይባችሁ ይቀጥሉ ነው የሆነ ሰው ትንሽ ስትረግል ማድረግም አለበት ነገር ለማግኘት ቢያንስ ከሴቷን ብር ለመቀበል ምናምን። ስቲል ግን ብዙ የኢትዮጵያ ህዝብ ላይ ከሪያሊቲ የሚጋጭ ነገር ነው የሚሰራው። ሪያሊቲ ላይ የማይሆን ነገር የሆነ ስርዓት የሆነች የሲዮ ነገር አስተዳዳሪ በላይፍ ላይ አፕ ነው በቃ ሪያሊቲ በቃ ማን ነው ስርዓት እንትን ብላ ፎከስ አድርጋ ብላ ምናምን ይሄ ሪያሊቲ ያለ ነገር ብዙ ከሪያሊቲ ላይ የኢትዮጵያ ፊልሞች ሪፍሌክት አላቸው። የሆነ የማይፋቀሩ ሰዎችን አፋቅሩ ይመጣል። ሪያሊቲ ላይ እንደዚህ ሀፕን አድርጎ ያመካታል። እኔ እስካሁን እንግዲህ ካለ እና ሪያሊቲ ያሉ ነገሮች በሙቪ በጣም በቃ ይሰራቃል። በቃ በግድ እንትን ብለን እንዲሆን ይደረጋል። ፊልሙ ሲጀመር የፍቅር ኢሞሽን ራሱ የለውም። ፊልም ታረፈ አይተው ራሱ አንዳንድ ነገሮች እኮ ደስ የሚሉ አይተው ራሱ ፍቅር የሚመስል ነገር አለ። ስትወገር ምን ኢሞሽን ለስ ነው የሚያደርግ በቃ ዝም ብለህ ፖድካስት ራሱ ማለት የሆነ ነገር ታገኝበታለህ። የሆነ ፊልሙን የሆነ ነገር እንኳን እንትን ብለህ የምታገኝበት ነገር አለ። ወይ ስሜት እንኳን የፍቅር ነው ብለህ እንኳን የምትው ፊልም አለ። ወይ ደግሞ ፈንም ለማድረግ እንኳን አያስቅም። የሆነ ፈንም ብዙም ለዛ የለው ለዛ ቢስ ቀልድ ነው የሚቀልዱት አላ ፊልሙን ስለበቃ እንደው ዝም ብሎ የሰው ልጅ ቁጭ ብሎ በቃ ሊው ካለ በቀር ባንዴ ጨርሶም ራሱ የሰለቸው ምናምን እንትን ካልሆነ አብረው የተቀመጡት 2 ደቂቃ አይሞላ ከዛ 41ኛው ደቂቃ ላይ ኦ ማይ ጋድ በቃ ያሳለፍነው ጊዜ የሚገርም ነበር ምናምን ትሏል። እሱም እንደዛው የሚገርም ነው ይላል እና ተመልካቹ ያላየው የሚገርም ጊዜ የሚገርም አይደለም። ተመልካቹ ያላየው አሪፍ ነገር በፊልም ውስጥ አሪፍ ነገር አይደለም። ሁለቱ ካራክተሮች አሉት እንጂ እኛ እስካላየን ድረስ ሊገርመን አይችልም። በቅዠት ይመስለኛል የሚነጋገሩት ወይ አሩን ነው ብቻ ነገርኩሽ እኮ ውስጥሽን አነበብኩት እያልኩሽ። ውስጥ ማንበብ እንዲቀላል ነው እንዴ? አይደለም። እና አንተ እንዴት ቀለለ? ምናልባት እኔ የተለየ ታለንት ስላለኝ ሊሆን ይችላል። ይሆናል። የተለየ ታለንት ስላለኝ ሰዎችን የማንበብ ይሆናል። Thank you. ለማንኛውም አመሰግናለሁ። ቆንጆ ጊዜ ነበረ። ታዲያ ምስጋናው ለምኑ ነው? እኔ እንጃ ብቻ ደስ የሚል ጊዜ ነበር። እኔም ደስ ብሎኛል። አሪፍ ጊዜ ነበር ያሳለፍነው። ካራክተሩ የምንም ታለንት የለውም። ሌላው የካራክተሩ አለባበስ የዚህ የአንባቢ ካራክተር አለባበስ እነዚህ ላይ ፎከስ ያደረግነው ሁለቱ ስለተቀራረቡና ታሪኩ እነዚህ ሁለት ሰዎች ላይ ስለወደቀ አንዳንዴ ማንበብህ ማወቅ ማቹርድ መሆን የሚጠቅም ምን መሰለ መመኘት የሌለብን ሰው አትመኝ። በልክ ነው በቃ የሆነ ባውንደር ያለ ከዛ አታልፍም ማለት ነው። ይሄ ልጅ አሁን ገና ስራ የለውም እና ያን ያህል እንትን የለውም ግን በቃ እዛ ማዶ ሄዶ ገና 1 ዊክ ላወቃት ልጅ በቃ ልቡን አሳልፎ ዘግቶ ብላ እና ያነባል ከምትለው ካራክተር የሚጠበቅ ነገር አይደለም እያደረገ ያለውና እሱን ነገር ምናምን ትታዘባለህ። አንባቢነቱን ተጠራጠርኩ እዛ ቦታ ላይ ማለት ነው። እና እስካሁን ሲያነብ የነበረው ሲንደሬላ ነው ወይስ ምታተኛው ተራራ ነው? 1:09 ላይ ወደ ተለመደው ይሄ
ቁዘማና ለቅሷቸው ምናምን ሲመለሱ ታያለህ። ያው እና አብዛኛው የአማርኛ ፊልም ላይ አሁን ችግሩ ምን እንደመሰለ ሜሴጆቻችን ናቸው በቃ የምናስተላልፈው መልእክትና የሆነ ወንድ ለሴት ልጅ ምናምን ብሎ ማልቀስ መቻል ያለበት አይመስለኝም። ሁሉንም ነገር ልነግርሽ ነበር ግን ቀደመኝ። አግኝቼሽ እንደምወድሽ እንደማፈቅርሽ ልነግርሽ ነበር። ለሁሉም ነገር ፈጣሪ ፍርድ ይሰጣል። እኔ ክፉ ሰው አይደለሁም። እውነቱ ግን ይሄ ነው። እሺ እውነቱ ይሄ ነው። ቆይ እሺ እኔ ማናችሁ ልመን? እውነት ምን ጊዜም እውነት ነው። እመኝ። እሺ እንዴት? ልቤ ነው የምነግርሽ። እወድሻለሁ፣ አፈቅርሻለሁ። እና አሁን ውጭ ሀገር ምንድነው ሴት ልጅ ጉዳይ ሆና የአንድ ፊልም ማጠንጠኛ ምናምን የምትሆንበት ፊልም ሜቢ በጣም የፍቅር ካልሆነ በስተቀር ያን ያለ እንትን አይደለም። እና ይሄ እግረ መንገዴን የምትለው አይነት ነገር ነው ለሴት ልጅ። ከሁለት ሲን የዘለለ ለሴት ልጅ ምናምን ቦታ ምናምን አይሰጡም። እና በአንደኛው ሲን ያበስላታል፣ ሁለተኛው ላይ ወይ ሲስማት ወይ ልታይ የምትችለው። ግን እዚህ ምንድነው መሰለ እያንዳንዱን ደቂቃ እያንዳንዱን እንትን በቃ ይሄ በማጠንጠኛ ምናምን አድርገው ሙሉ ፊልም 2 ሰዓት ምናምን ሙሉ ሲቆዩበት ምናምን ታያለ። እና እሱ ነገር እንትን አለ ከሴት ልጅ ውጪ በቃ መስራት እንዳይቻል። አሁን አማርኛ ፊልም ላይ ወንድ ልጅ ሲያለቅስ ማሳየት ጥቅሙ ምንድነው? መልእክቱስ ምንድነው? የሚለውን ነገር በደንብ መታዘብ መቻል አለብንና አብዛኛው ወንድ የሆነ እንደዛ አይነት ነገር ሲደርስበት ጠንካራ ይሄ ንዴቱ ወደ ኃይል ቀይሮ ኦኬ የተሻለ ሰው ለመሆን ይጣጣራል እንጂ እንዴት ነው ቁጭ ብሎ እንደዚህ አይነት ፊልሞችን እያየ ትራስ አቅፎ የሚያለቅሰውና እነዚህ አሁን የአማርኛ ፊልሞች ሜሴጆቻቸው ነው ትክክል የማይሆኑት በእንደዚህ አይነት ሲቹዌሽን ውስጥ ማለት ነው። እና ትክክልም የሆነ አይመስለኝም። ያለ ሴት ፊልም ልትሰራ ምናምን አትችልም። አይ ኖ ዲስ ኢዝ አግሊ ትሩዝ ነው፣ ግን በቃ መሻሻል መቻል አለ። የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለሁኝ የትላንቱን ያህል መኖር። በአማርኛ ፊልም ላይ ይሄ ጥንካሬው ምናምን አያሳይም። የወንድ ልጅ ጥንካሬ መጠንከር እንዳለበት እና ኢግኖር ማድረግ እንዳለበት ትልቅ ሪስፖንሲቢሊቲ እንዳለበት ምናምን አይነግሩም አማርኛ ፊልም ላይ። እና ያንን ነገር ይደብቁሃል እስከመጨረሻው ድረስ። ሰዎች በእነዚህ ሁለት ሰዎች ለቅሶና እንትን ምናምን ፊልሙን መጨረስ ምናምን ነው የሚፈልጉት። ያ ነገር ትክክል አይደለም። እና ጠንካራ ማህበረሰብ፣ ጠንካራ ወንድ፣ ጠንካራ ሴቶችን ለመፍጠር ካስፈለገ እነዚህ አይነት ነገሮችን እንትን ማለት መቻል አለበት። ለቅሶ አይኖር እኮ አይደለም ግን ይኖር፣ ግን የተሻለ ለቅሶ የተሻለ ሪዝን ያስፈልጋል ለማልቀስ ምናምን ነገር። እና ለዳቦ አልቅሰ ለሴት ልጅ አልቅሰ እና ፊት ለፊት ነው ደግሞ ሲያለቅሱ አደባባይ ላይ ምናምን የሚያለቅሱት ምናምን እና ያ ነገር ትርጉም ያለው አይመስለኝም። ያው እሱ እንዳለው ነው። እንደ አብዛኛው አማርኛ ፊልም በቃ ስለ ሁሉም ተመልካች ይገምታል ፊልሙ። የሆነ ሀብታም ምናምን እንትን ወይ ያፈቀሉ ከዛም በኋላ ይጣላሉ፣ ከዛ መጨረሻ ይታረቃሉ። ፊልሙ በቃ ኮንተንት በቃ ምንም ሌላ ነገር ምንም የሚያስተምር ነገርም ያለው ብዬ አላስብም። ማንም ሰው ምንም ያገኝበታል ብዬ አላስብም። አሁን እንደውም ከሚያስተምረው ነገር የማያስተምረው ነገር ይበልጣል ብዬ የማስበው። አንድ ስርዓት የሆነ ሲኦ ማግኘት የሚችልበት እድል ሪል ላይፍ ላይ የለም። የአንድ ሰው አንድ ወጣት ትንሽ ልጅ ሊማር የሚችለው ከዚህ ፊልም ምንድነው ሰራቶኝ የማግኘት ቻንስ አለ ብሎ እንዳለም እንደዚህ ተምለ በቃ የማግኘት ቻንሱ ሪያሊቲ ላይ በቃ ዜሮ የሆነበት ሲቹዌሽን ላይ እንደውም ከማስተማር ይልቅ ትውልድ የሚያፋክር ይመስለኛል። እና ይሄ
በጣም እዚህ ጋር በቃ የሚያስተምረው ጋር ቀርቶ ዳንስ ሰፋቱን እንኳን ቢቀንስ አሪፍ ነበር። አሁን ያነሳው በጣም ትልቅ ሀሳብ ነውና ያው ብዙም እንትን እኮ ነው አሁን ታሪክ የመስራት ፍላጎት ሳይሆን እዚህ የምታየው ዝም ብሎ ፊልም የመስራት ፊልም እንስራ ምናምን ብሎ የመነሳት እንትን ነው እንጂ በስቲ በስሜ የሆነ ታሪክ ላስቀር ብሎ የሚነሳ ይሄ ቪዥን ያለው ጸሐፊ ቪዥን ያለው ተዋናይ ቪዥን ያለው ዳይሬክተር ምናምን ስለማታይ እኮ ነው ኤቭሪ ነገር ትራሽ የሚሆነው እና ማንም ሰው ከልቡ ምናምን የምር አይደለም የሚሰራውና ለዛ ይመስለኛል እንዳልኩ የምናነሳቸው ቶፒኮች ናቸው። አሁን ከሴት ልጅ ጋር ምናምን ተያይዞ ያነሳውልን ነገር የአሜሪካኖች የነጮቹ ቢ ስቶሪ የኛ ኤ ስቶሪ ነው ገባ እዚህ ሲመጣ ኤ ሆኗል። ዳት ሚንስ ምንድነው እነዛ ጋር የሆነች ሴት ልጅ እንዳልኩ ነው ትልቅ ቦታ ምናምን ሰጥቷት ምናምን አይደለም እንትን ይሏል ታሪኳ የታሪኩ ማጠንጠኛ እሷ አይደለች። እዚህ ስትመጣ ደግሞ የታሪኩ ማጠንጠኛ እሷ ነው። ዊዛውት ወመን ፊልም ይሰራ ቢባል እዚህ ሀገር ፊታቸውን የሚነጫጩ ምናምን የሚያብዱ ምናምን ይመስለኛል። የነጮቹ ሰብ ስቶሪ የኛ ሀገር ሜን ስቶሪ የነጮቹ ሜን ስቶሪ የዚህ ሀገር ምን ሊባል እንደሚችል ምናምን አላውቅም። ቢኮዝ ከባድ ስለሚመስለኝ እንደዛ አይነት ስቶሪ ለነናካ ምናምን አንችልም። አብዛኛው እንትን ከሴት ልጅ ውጪ መስራት አይፈልጉም። በቃ የሆነች ሴት የሆነ ደሃ ወንድ ከዛ የሆነች ብዙ ቤት ምናምን ሀብት ንብረት ያላት ምናምን ነገር መመኘት ከዛ ተመኝቶ ሲያገባት ምናምን ከብላክ በቅዠት የተሞላ ስቶሪ ምናምን እንደዛ ነው የሚሰራው ማለት ነው። እና እንደዚህ አይነቱ ነገሮች ይገሉናል እንጂ በጭራሽ ምንም አይነት ትምህርት ምንም አይነት እንትን የላቸው ትርጉም የላቸው እና እነዚህ ነገሮች መቀነስ መቻል አለብን። ይሄ ፋንታሲ ነው አንዳንዴ በቃ ቅዠት ህልም ምናምን አለ ምን ብላል በአኒሜሽን ቢሞክሩት ምናምን እንደውም ይሻላል የተሻለ ነው። እና ይሄን ስታይ ለአኒሜሽን ቅርብ ነን አየር ላይ የተቀመጠ ድንጋይ ምናምን ስታይ የሌለ ነገር ነው። እና ይሄም ሪያሊቲውን ክደው በውሸት ዓለም የሚኖሩ ሰዎች ናቸውና ማንም ሰው ሲንግል ሆኖ አይቀርም ነበር። ቢሊቭ ሚ አሁን እንደዚህ አይነት እድሎች ቢኖሩ አብዛኛው ሰው አይደለም አሁን እንዳልካት ሲኦ ቀርቶ ይሄ ሚዲየም ክላስ ምናምን ላይ የሚኖሩ ሰዎች እንኳን ቢያንስ እንትን የማግኘት እድል ነበራቸውና አይ ዶንት ኖ ለነማን እንደሚሰራ ይሄ ፊልም ከፊልሙ እንግዲህ ያው የምናገኘው ትምህርት የለም። አዲስ የፍቅር ነው ብለን እንኳን የፍቅር ኢሞሽኖች እንኳን የምናይበት አይደለም። ብዙ ጊዜ አሁን ደግሞ ምን ላይ አጋሲዎች በጣም እየደየሙት ነው ከድሮቹ ቢያንስ የድሮቹ ትንሽ ይሻል ነበር። ፈንም ቢሆን ያስቃል የፍቅርም ትንሽ የሆነ የተሻለ ነበር። አሁን በጣም ልክ በቃ በጣም ይወርድ መጣ በቃ ባይሰሩስ የሚያስብልህ እመላ እንደዚህ ከመሰሩ ባይሰሩስ ያ የሚቀርም ችግር የለውም። የማታስተካክሉት ከሆነ ወይ እኛ ነው ሪስፔክት አድርጋችሁ የተሻለ ነገር ማሰሩ ከሆነ አይ ባትሰሩት ባይሰራ እላለሁ እኔ እንደዚህ ፊልም ከመሰሩ የሆነ ሲትኮም የሚመስል አራት ሰዎች የሚሰሩ ፊልም የተሰራ ሲትኮም እኮ ራሱ ሲሆን እና ቢያንስ ተመልካቾቻችሁን የምታከብሩበት አሪፍ ነገር ብትሰሩ አሪፍ እንጂ እንደዚህ ነገር ባይሰራ ነበር ነው ማለት ነው። አሁን እዚህ ላይ ምንድነው መተወን የማይችል ሰው ባይተው መጽሐፍ የማይችል ሰው ባይጽፍ ዳይሬክት ማድረግ የማይችል ሰው ዳይሬክት ማድረግ ባይችል ገባ መልካም ነው። በቃ ለምሳሌ አሁን አብዛኛው ሰው አቅሙ እያላቸው ቤታቸው ውስጥ ምናምን ሰፈር የሚያደርጉ አሉ። በቃ ገባ እድሉን አጥተው ምናምንና የነዚህ ሰዎች ፊት ላይ መውጣት እዚህ ቤታቸው ውስጥ ምናምን ቁጭ ብለው አቅሙ እያላቸው ቁጭ ላሉ ሰዎች ትልቁ ተጠያቂዎች እነዚህ ናቸው። የነዚህ ሰዎች ፊት መውጣት ነው እነዛን ሰዎች ከዛ ችግር ውስጥ እንዳይወጡ ወደፊት እንዳይወጡ የሚያደርጋቸው። ማግኒፋ የዛሬው ይሄን ይመስላል። የልቤ የሚለው ፊልም ሰዎች በላኩልን መሰረት አይተን ተችተነዋል እና እኛ የተሻለ ስህተት ያለው ፊልም ስናገኝ ሬት እናደርጋለን እንጂ ስለዚህ ሬት ለማድረግ አንደክምም። ብዙ ርቀት ምናምን አንሄድም። ይሄን ፊልም ያላያችሁ ሰዎች በጭራሽ እንዳታዩት ማለት ነው። ያያችሁ ሰዎች ደግሞ እንደው ጣታችሁ አስወጡት። ሳምንት እንገናኛለን።